ፕሮጀክቱ የሎጊያ ግድብና ተዛማጅ መዋቅር ግንባታ ፕሮጀክት ነው። ኖርማሊ ለሁለት ዓላማ ነው። በዋነኛነት የጎርፍ መከላከል፣ ቀጥሎ ምንድነው 5000 ሄክታር መስኖ ለማልማት ማለት ነው። ዞንድ ዳም ነው። ነገር ግን ኮሩ ክሌ ሳይሆን አስፓልት ነው። ግድቡ 337 ክረስት ሌንግዝ ነው ያለው። መሬት 48 ሜትር ሃይት ቁመት ያለው ግድብ ነው የሚሆነው እስከ አናቱ ድረስ። ሪዘርቫየሩ ወደ 480 ሚሊዮን ሜትር ኪዩብ ውሃ ይይዛል ማለት ነው እና ወደ 16 ኪሎ ሜትር ፌስ ሌንግዝ ወደ ኋላ ይንደጠጣል። ፕሮጀክቱ የአካባቢውን ማህበረሰብ በብዙ መልኩ በጣም እያገዘ ነው ማለት። ይህ ፕሮጀክት አንደኛ አክሰሰብል አልነበረም፣ ቦታው ራሱ አክሰስ አልነበረው። ከ23 ኪሎ ሜትር አክሰስ ተሰርቶ ነው ወደዚህ የተገባው ከሱሉታ በኋላ። ትልቁ ነገር የስራ ዕድል ለአካባቢው ማህበረሰብ ፈጥሯል። ሁለተኛው ከጤና ከወሊድ ጋር የሚገጥማቸውን ቻሌንጅ እኛም እያገዝናቸው የነበረባቸውን ጫና መቀነስ ችለናል። ለአካባቢ ነዋሪ የመጠጥ አገልግሎት እንዲያገኙ ታቅዶ እየተሰራ ነው። ያለባቸውን ጫና እየቀነስን ተጠቃሚ እንዲሆኑ እያደረግናቸው። Ethiopian Engineering Corporation. Collaborate, innovate, deliver.